ሰላም እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ተወዳጁ መምህራችን ሲሳይ ታስሯል። ለምን ታሰረ? እነማን ናቸው ያሳሰሩትስ የሚለውን በዚህ ቪዲዮ የምንመለከት ይሆናል። ወንድማችን ጋዜጠኛ አዱላ ኦርቶዶክሳዊት ሴት ነው የማገባው በማለቱ ብቻ የደረሰበትን በደል ሁላችንም የምናውቀው ነው። ታዲያ ኦርቶዶክሳውያኑ አንድ ላይ ሆኖ ቻሌንጅ አስጀምሯል። እሱን ቻሌንጅ ዮኒ ማኛም ተቀላቅሏል። በሚገርም ሁኔታ ይህንን ጉዳይ ያደረገችው የራይድ ባለቤት እንደሆነችም እየተነገረ ይገኛል። በሌላኛው ቪዲዮ ስናቀና ከዚህ በፊት ፕሮቴስታንት ነበርኩ ያለች አንድ ግለሰብ በፕሮቴስታንቱ ያላትን ጥያቄዎችና ያሏትን ተቃውሞዎች ስታሰማ የምናቃት እህታችን አሁን ደግሞ ነገሩን አክርራ ለሰይጣን ደጋፊ ሁና እግዚአብሔርን ስትቃወም እንሰማታለን። ይህንንና ሌሎችን ቪዲዮዎች በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮንም ላይክ በማድረግ አብሮነታችሁን አሳዩኝ። ከመን እንጀምር ካላችሁኝ መምህራችን ሲሳይ ቪዲዮዎች እንጀምር። ለምንድን ነው የታሰረው? እነማንስ ናቸው ያሳሰሩት የሚለውን እንመልከት። የዳንኤል ክብረት ተረኛ እስረኛ መምህር ሲሳይ ሆኗል። አስቡት፣ የትኛውንም የመንግስት ባለስልጣን ተናግራችሁ ውላችሁ ብታድሩ ሊገጥማችሁ ከሚችለው ነገር በላይ ዳንኤል ክብረትን አንድ ነጠላ ነገር ብላችሁ የሚደርስባችሁ ነገር እጥፉን ይበልጣል። መምህር ሲሳይ ሰሞኑ እንግዲህ ዳንኤል ክብረት በጣም ብዙ ህዝብ ንቆ የተወህን ማለት ነው ምን ያክል ያስተሳሰብ መቀንጨር ውስጥ እንዳለ የተማረ ሰው እንዲህ ሲሆን ማየት እንዴት ያስጠላል፣ እንዴት ስቅጥጥ ይላል ማለት አንተ ቆመህ ከምትጠቅመው በላይ ሞቶ አገር ቤት ሬሳው የሚገባ አስክሬን የውጭ ምንዛሪን በማምጣት ካንተ የተሻለ ጥቅም ይሰጣል በአሁኑ ሰዓት። ይሄንን ሳታገናዝብ ለነገሩ አንተ ምን ይጎልብሃል? የቤተ መንግስት ጓሮ አትክልት ተመጋቢ ነህ። የጠቅላይ ሚኒስቴሩን ጠል እየተመገብክ ነው የምትኖረው። እዛ ፍርፋሪ እየበላ ነው የምትኖረው። ድህነት አያገኝህም። ሆድህን እንደፈለክ ነው የምትሞላው። ደሃው ህዝብ ግን በውጭ ያለ ዲያስፖራ ወገኑ በብዙ ይጠቅመዋልና ሲነካ እንደ መምህር ሲሳይ አይነቱ ከወንጌል ህይወቱ ባለፈ ወይም ከአገልግሎቱ ባለፈ ማህበራዊ ነገር ሲነካ እንዲወጥቶ ተንዘርዝሮ ይናገራል። ሁለት ዙር አካባቢ ተቸኝ በሚል አሳስሮት አሁን የሚገኘው መምህር ሲሳይ በማዕከላዊ ነው። እንዴት የሚያስጠላ ሞመንት ውስጥ እንዳለ እንደው ከጎነ ያሉ የቀድሞ አገልጋዮች እንደው አንደሰር ላንተ ቀላለው ለብፁዓን አባቶች የማትመለስ ቅዱስ አባታችንን ከፍ ዝቅ አድርገ የተሳደብክ ነውረኛ ነህ። ስለዚህ ይሄን ማድረግ የሚገርም አይደለም። ሁላችሁም ኦርቶዶክሳውያን ለመምህር ሲሳይ አዳነ ጸልዩለት። ማንም እስር ቤት ገብቶ የቀረ የለም። ትወጣለህ፣ እግዚአብሔር ክንዱን ያሳያል። ድንግል ማርያም በመልጃዋ አትለይ። እንደሰማችሁት ነው። ከዚህ በፊት ዳንኤል ክብረት ዲያስፖራዎቹን መታችሁ እዚህ አትቀበሩም ሲል ተናግሮ ነበረ። ይሄ ንግግሩ ብዙ ሰውን አስቆጥቷል። ብዙ ሰው ደግሞ የራሱን ሐሳብና አስተያየት ተናግሯል። መምህር ሲሳይ ብቻ አይደሉም። አሁን ግን እንዲታሰሩ የተፈረደባቸው መምህር ሲሳይ ናቸው። መምህር ሲሳይ ማለት ደግሞ የተለያዩ ጉዳዮች በቤተክርስቲያን ላይ ሲመጣ ግንባር ቀደም ሆነው ማንም የማይናገረውን የሚናገሩ መምህራችን ናቸው። እዚህ ላይ አሁን ይሄ ጉዳይ ብቻ ነው ወይ ያሳሰራቸው የሚለውንም ማየት መቻል አለብን አይደለ? አዝ ክርስቲያን ስንሆን ነገሮችን በተለያየ ዳይሬክሽን ነው ማየት ያለብን። መምህር ሲሳይ ሲታሰሩ ምንድነው ትርፉ? የሆነ ነገር ቤተክርስቲያን ላይ ሲኖር ከሚጮሁት መምህራችን ውስጥ ተቀነሰ ማለት ነው። ቤተክርስቲያናችን ላይ አላስፈላጊ ነገር ሲደረግ በግንባር ቀደምነት የሚናገሩት መምህራችን መምህር ሲሳይ ናቸው አንደኛዎቹ። እሳቸውን ማሰር ማለት እነዚህ አይነት ነገሮች እንደፈለጉ ሲደረጉ ዝም እንዲባል ወይም ድምጽ እንዳይሰማ እየተደረገ ነው ማለት ነው። እና ሆን ተብሎ በፐርፐዝ ነው እየታሰሩ ያሉት። ይችን ነገር ብቻ ተናግረሃል ማለት አይደለም። ምክንያቱም ልታሰር ከተባለ ብዙ ሰው መታሰር ይችል ነበር። ብዙ ሰው ተናግሯል። እጅግ በጣም መምህራችን እንደውም ብዙ አልተናገሩም። ብዙ የተናገሩ ሰዎች አሉ ይህንን ንግግሩን ተከትሎ ማለት ነው። ግን የታሰሩት አሁን መምህራችን ናቸው ማለት ነው። እና አላማው ኢንቴንሽኑ ሌላ ነው። ለሌላም ፐርፐዝም ነው እንደዚህ እያደረጉ ያሉትና እስር ቤት ደግሞ ለኦርቶዶክሳውያን
ምንም አይደለም ብርቃችን አይደለም እንደውም በነጻነት ብንኖር ነው ለኛ ብርቅ የሚሆነው ኦርቶዶክሳውያን ከድሮ ጀምሮ ክርስቲያን ሲታሰር ነው የኖረው ከድሮ ጀምሮ ሲቀጠቀጥ ሲወገር ነው የኖረውና ወንድ ልጅ ነው አይሟሟም ግን ያስተዛዝበናል ነው ትዝብት ነው ትርፉ እና ታዘቡ እስኪ እናንተም ሁላችሁ እስኪ እዩት አሁን መምራችን ብቻ ነበር መታሰር የነበረባችሁ ልታሰር ከተባለ ከሌላው አንፃር ሳቸው የጎላ ነገር ማልተናገሩ እሱም የራሱን ሐሳብ ተናገረ መመራችንም የራሳቸውን ሐሳብ ተናገሩ አለቀ ደቀቀ እሱ እንደፈለገ የሚናገርባት ሀገር የኛ መምህራኖች ደግሞ የማይናገሩበት ሀገር ላይ ነው ያለነውና ተመልከቱ ወንድማችንና መምህራችን መምህር ሲሳይ እግዚአብሔር አምላክ ባሉበት ይጠብቃቸው ሁላችሁም ጸሎት አድርጉላቸው ሁላችሁም እግዚአብሔር አምላክ ከርሶ ጋር ይሁን ያላችሁ ኮሜንት ላይ አስቀምጡ በሌላኛው ቪዲዮ ስናቀና የጋዜጠኛው አሉላ ነው ጋዜጠኛ አሉላ እኔም ትናንትና ቪዲዮ ሰርችበታለሁ ከትናንት ወዲያም በተመሳሳይ ሰሞኑን እሱ ነበር ትንሽ አጀንዳችን የነበረው ምክንያቱ ደግሞ ኦርቶዶክሳዊ ወጣት አገባለው በማለቱ የደረሰበት እንግልት እሱ ደግሞ አቋሜን አልቀይርም ብሎ በአደባባይ ማውጣቱ ትንሽ ሰሞኑን መነጋገሪያ ሆኖ ነበር ወንድሞቻችን ደግሞ ቻሌንጅ አስጀምረው ነበር ወንድማችን ኦርቶዶክሳዊት ሴት አገባለው በማለቱ የሚባረር ከሆነ እሱ የሚሰራበት ሚዲያ ባለማዳመጥ እኛ ደግሞ አብሮነታችን እናሳያለን የሚል ቻሌንጅ ነበር ዮኒ ማኛ ይሄንን ቻሌንጅ ተቀላቅሎ እንዲያውም የራሱን ስቱዲዮ የሚሰራበት ብር እኛ ኦርቶዶክሳውያን አንድ ላይ ሆነን እንከፍትለታለን ስቱዲዮውን ከኤፍኤሙ የበለጠ በራሱ ብራንድ ይመጣል ሲል ዮኒ ማኛ ተናግሯል እንደገና ደግሞ ይህን እንዲሆን ያደረገችው የራይድ ታክሲ ባለቤት ነችና እሱን ራይድን ባለመጠቀም ሌላኛ ቻሌንጅ ማሳየት አለብን ኦርቶዶክስ ጥበበኛ ናት እምልህ እንደዛ ጥበበኛ ልጆች አሏት ሁለተኛ ስቱዲዮ የራስን እንድትከፍትበት ቃል ለምድር ለሰማይ እኔ ፔጅ መጣ ወይም የምትፈልግበት ፔጅ መጣ ስቱዲዮ መክፈቻ ብር አንድ ላይ እናዋጣለን አንድ ላይ አትችሏትም ኦርቶዶክስ ሀገር ናት አፕራምሹ አትችሏትም ነው ማወራ አንድ ላይ ሆነን ስሟን አቋመን ስላልቀየርኩ ወንድማችን ገስዋ ዊዱ ላንተ ስቱዲዮ የራስን የምትሰራበት አብረን ሆነ ደግፈን እናስከፍታለን እንደምናውቀው አሁን ኤፍኤም ላይ ተቀጣሪ ሆኖ ከሚሰራ ይሄ ልጅ ዩቲዩብ ላይ በጣም ጥሩ ብቃት ያለው ልጅ ነው ዩቲዩብ ላይ በደንብ ቢሰራ አይደለም አንድ ኤፍኤም በጣም ብዙ ነገር መስራት የሚችል ልጅ ነው ኤፍኤም ማለት በጣም እንትን የሆነ ነገር ነውና ከዛ በላይ መስራት ይችላል ልጁ ያን ነገር እግዚአብሔር እዛ ቦታ ላይ እንዲቆይ አልፈለገም ጥሩ ቦታ ላይ እንዲያደርሰው ፈልጓል ጥሩ ቦታ ላይ ሊያደርሰው ሲፈልግ ደግሞ ሁላችንም እግዚአብሔር ጥሩ ቦታ ላይ ሊያደርሰን ሲፈልግ እጃችን ላይ ያለ ነገር ይወገዳል ይሄ የቆየ ነገር ላይ አይጨምርም አዲስ ነው የሚሳጠን አዲስ ለመጨመር ደግሞ የቆየው ነገር አሮጌው መሄድ አለበት ሁሉም ሰው ላይ ሀፕን የሚያደርግ ነው ህይወት ላይ አሁን ላይ እየተደረገ ያለው ቻሌንጅ ግን ለማን ነው የሚጠቅመው ካልናሁንም በመስቀላቸው ብቻ አንገታቸው መስቀል በማድረጋቸውና ኦርቶዶክስ ሆነው ኦርቶዶክስነታቸውን በመናገራቸው ከስራ ገበታቸው የሚታገዱት እህት ወንድሞቻችን ላይ ነው እንዲሰራ ያደረግን ያለ ነው ማለት ነው ለአሉላ ይሄ ነገር መምጣቱ በጣም ነው ጥቅም የሚሆነው ለዚህ ልጅ በጣም ትልቅ ነገር ነው ለሱ እሱን ወደ ከፍታ ሊያደርሰው ስለፈለገ ነው ነገር ግን አሉላ ወጣ እንጂ ሚዲያ ላይ ያልወጡት ደግሞ አሉ በመስቀላቸው አንገታቸው ላይ ማተብ ስላለ ብቻ ከስራ የሚባረሩ ባይባረሩ እንኳን የበታችነት ስሜት እንዲሰማቸው እየተደረጉ የሚኖሩ አሉ ሚዲያ ላይ ያልወጡ ሚዲያ የማያቃቸው ስለዚህ እኛ እየሰራን ያለነው አሁን እነዛ ሰዎች ላይ ተደራሽ ለመሆን ነው ምክንያቱም የሆነ ነገር ሲያደርጉ እነዚህ የሚዲያ ሊሆን ይችላል እኔ ቀጣሪ አካል እንደዚህ ብለው ሄደው ስሜን ቢያጠፉ እነዛኞቹ ደግሞ እንደዚህ አድርገው ስራዬን ያበላሻሉ የሚል
ሜንታሊቲ ልናስቀምጥባቸው ይገባል። በቃ ይሄ አንድነታችን ነው። ፕሊስ አንድነታችንን አጠንክረን አለን ልንል ይገባል ለእህት ለወንድሞቻችን ማለት ነው። ይሄ ኦርቶዶክሳዊ ግዴታችን ነው። ወደፊትም ይቀጥላል። አንድም ሰው በማህተቡ ብቻ ከስራው መባረር የለበትም። አንድም ሰው ማህተብ ስላደረገ ብቻ አንገት ደፍቶ መኖር የለበትም። ይሄ ደግሞ የሚሆነው ምንድነው? አንድ ላይ ሆነን አለን ስንል ልክ እንደዚህ እንደ ጎርፍ ስናጥለቀልቃቸው ነው ማለት ነው። በጣም አሪፍ ነው። በእርግጠኝነት አሉላ ጥሩ ነገር ላይ ጥሩ ደረጃ ደርሶ እንደምናየው 100% እርግጠኞች ነን። አይደለም ይሄ ሁሉ ኦርቶዶክሳውያን ከጎኑ ሆኖ ይቅርና ማለት ነው። በሌላኛው ቪዲዮ ስናቀና ደግሞ ከዚህ በፊት ከፕሮቴስታንቱ ዓለም ወደ አይ ቲንክ ወደ ኦርቶዶክስ ጠጋ ነው። ኦፊሻል ኦርቶዶክስ አልሆነችም ይመስለኛል። ቤተክርስቲያን ስትሄድ እናያታለን። መስቀል ታስራለች። ፕሮቴስታንት ነበረች ልጅቷ። ግን ፕሮቴስታንቶችን ስትተች እጅግ በጣም አስተምሮን ስትተች ምናምን ነገር በጣም ለረጅም ሰዓት ናቃታለን። አሁን ግን ለየት ባለ ሁኔታ ደግሞ የሰይጣን ደጋፊ ሁና እግዚአብሔርን ስትቃወም ደግሞ እንሰማታለን። እስኪ ቪዲዮ እንየው። ጨረጨር ሲበሳጭ የምታገኘው ሰይጣን አይደለም፣ እግዚአብሔር ነው በየመንደሩ እየደሚናደደው ክፋቱን ከሰራ በኋላ በሰይጣን ያሳባል። እግዚአብሔርና ሰይጣን ኃይለኛ ፖለቲከኞች ናቸው። ጌታን ነው የምላችሁ። በዚህ ልክ ሰይጣን ራሱን ተረድቶት ያቅም እቺ ልጅ በጣም ነው በቃ ሰይጣን የገባት ከራሱ በላይ ማለት ነው። በዚያ አካሄዷ ዊል ዩ ሜሪድ ሚ እንዳትለው ነው ፈራው ተንበርክካ። በነገራችን ላይ አያስቅም። ቱ ቢ ኦነስት በጣም ነው የሚያናድደው ማለት የሚያሳዝነው። በዚህ ልክ እንደዚህ አፏን ስትከፍት ይሄ ብቻ አይደለም። በነገራችን ላይ ብዙ ቪዲዮዎች አሏት። በጣም ግራ የሚያጋባ ነው ቪዲዮቿ። ደጋፊም ትመስላለች። እንደገና ደግሞ ቆይታ ስትቃወም እንሰማታለን። ከዚህ በፊት ፕሮቴስታንቱን ስትቃወምና ወደ ኦርቶዶክስ ላይክ የኦርቶዶክስን አስተምሮ የተቀበለች አይነት ነገር ነው ለረጅም ጊዜ የነበረችው። አሁን ደግሞ ኦፊሻሊ ወጥታ ልክ አሁን የሰማነውን አይነት ነገር ነው የምትናገረው በራሷ አካውንቶች ማለት ነውና በጣም ነው የሚያሳዝነው። መጀመሪያ ስትመጣ የነበረበት ቫይብና አሁን ላይ ያደረገችው ነገር ይገርማል ማለት መጀመሪያ ተከታዮቿን የሰበሰበችበት መንገድ ፕሮቴስታንቱን በማጥራት ወይም የፕሮቴስታንቱ ትምህርት ትክክል እንዳልሆነ ኦርቶዶክስ ትክክል እንደሆነ ነው ለረጅም ጊዜ ወይም ብዙ ሰው እንዲከተላት ያደረገችበት መንገድ ማለት ነው። ከዛ አሁን ላይ ግን እያደረገች ያለችው ነገር ምንድነው? ጭራሽ ከሃይማኖቱ እንውጣና ከሃይማኖቱ እንኳን ብንወጣ እንደ ባህል እንኳን ብናየው ከባህል ራሱ ያፈነገጠ ነገር ነው ልጅቷ እያደረገች ያለችውና ተጠንቀቁ ነው። ይሄ ተኩላዎች በጣም በስተዋል አሁን ላይ ለምድ የለበሱ ተኩላዎች ከላይ በግ መስለው ውስጣቸው ግን እጅግ በጣም ከባድ የሆነ መርዝ የሚተፋ ነገር ነው እያየን ያለ ነው። የድሮዎቹን የሚያስንቁ የምር የድሮዎቹን በጣም የሚያስንቁ ማለት ነው። ያሁኑ ይከፋል። በጣም ክፍት ያለ ነው አሁን ላይ እየደረስንበትና ተጠንቀቁ። የምትሰሙትን የምትከተሉትን ሰው ምረጡ። ምንድነው እያካሄደ ያለው ሁሉ ነገር ስላለ ብቻ የሚያስቅም አይደለም። ቱ ቢ ኦነስት አያስቅም። ሁሉ ነገሮችን ተንትነን መርምረን የሚያስፈልገንን ነገር ነው መከተል ያለብን። መርምሩ ለማለት ነው። ጨለማ ብርሃን ከጨለማ ህብረት የለውም፣ ሊኖረውም አይችልም ወደፊትም ማለት ነው። እና በሌላኛውና በመጨረሻው ቪዲዮአችን አቤል አቡና ሁላችንም እናቀዋለን ለሐሰተኞች ነቢያቶች አልቆምም ሲል ፕሮቴስታንት ነው እምነቱ። እዛ ሆኖ ደግሞ ስፔሻሊ ሐሰተኞችን ሲቃወም የምናየው ግለሰብ ነው። ከዚህ በፊት የምታስታውሱ ከሆነ ታግቶ ኦርቶዶክሳውያንም ድምጽ ሆነንለት ነበረ። ዳጋጣሚ ሆኖ ደግሞ ያተረፈችው አንድ ቪዲዮ ነች። እሷ ቪዲዮ ደግሞ ምንድነች? እኔ ከታገትኩኝ እንደዚህ አይነት ሰው ነው ብሎ ሰርቶ አስቀምጦ ነበር ጓደኛው ጋር። ልክ ሲታገት ያ ጓደኛው ደግሞ ቪዲዮውን ለቆ ሁሉም ሰው ተረባርቦ ደርሶለት ነበረ። ሁላችንም የምናውቀው ነው። ነገር ግን ከትናንትና ወዲያ እንደዚሁ ላይቭ በሚያደርግበት በግሃድ ላይቭን ከፍቶ እየቀረጸ ባለበት ላይ የሐሰተኞች ነቢያቶች እንትኖች ጋርዱ መጥቶ በላይቭ ማለት ነው በላይቭ እያስፈራራው እና ያን ቀረጻ እያደረገ ባይሆን ኑሮ የድሮ አይነት የመታገት እንትን ሊደርስበት እንደነበረ ልጁ በራሱ በላይቭ ላይ
አይተነዋል። ላይቭን እያስተላለፈ ያ ጋርዱ መጥቶ እንትን ሲያደርገው አይተናል። እና እነዚህ ሰዎች አሁን መንፈሳዊ ነን ብለው የሚያስቡ ነብይ ነን ብለው የሚያስቡ ነገር ግን ሰው በነፃነት እንዳይኖር ለዛውም የራሳቸው አማኝ ወገናችን ነው ብለው የሚያስቡት አካል አብሯቸው እዛ የሚያመልከው አካል ጥቃት ለማድረስ እየሄዱ ያለበት ርቀት ራሱ በጣም ከባድ ነው። የመንፈሳዊ አባቶች ላይ የማይጠበቅ ማለት ነው። ለራሳቸው ቤተ እምነት ሰው እንኳን የማይሆኑ ሰው ናቸው፣ አይደለም ለሌላ አካል ማለት ነው። እስኪ እሱን ቪዲዮ እንመልከት። ላይቭ ላይ ምን ነበር የገጠመው አቤል አቡና? የወታደርነት ክብር ነው። ልጨርስና ወራለሁ። ላይቭ ላይ አልሰደብኩትም። ያመንኩበትን የተናገርኩት ፊት ለፊት ነው የተናገርኩት። አሁን ፊት ለፊት አለው ናና ነው አራጅ ነው እኮ እዚህ ጋር ብለን ነው ችግር የለም። ወይ ልጨርስ ጠብቀኝ ወይ ደግሞ ቁጭ ብለን ነው ስልኬን ውሰድና ደውልና እናወራ። ስልኬን ውሰድና ማንንም አልተጠበቁም። አደባባይ ላይ ነው ሐሰተኛ ነቢያት በእግዚአብሔር ቃል እንደ እግዚአብሔር ቃል ልክ ስላልሆነ እችላለሁ። ሐሰተኛ ነው ማለት እችላለሁ። እምነቴ ነው፣ ክርስትናዬ ነው፣ የኔም ስም የተጠራበት ነው። ሃይማኖቴን መጠበቅ መብቴ ነው። አንተ የዩቲዩብ ጋርድ አይደል? አውቃለሁ፣ ጋርዱን አውቃለሁ። እንዴት አደረገ? ምንም ልታደርግ አትችልም። ሐሰተኛ አስተማሪ ነው። የእግዚአብሔር ቃል እውነተኛ ነኝ። በእግዚአብሔር ቃል ቻሌንጅ አድርጌ ቁጭ በልና እናውራ። ኧረ ቲክቶክ ሳታጋገለ እንዳትል እየሰበሰብክ ትኖራለህ። መብቴ ስለሆነ ማለት ነው። ከዚህ በላይ ምንም አቅም የላችሁም። ትመታለህ፣ ማስፈራሪያ ነው አቅም። እናት ወልዳለች። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር በማድረግ አብሮነታችሁን አሳዩኝ።